ለወደፊት ለሚገጥማቸው ችግርና ስንክሳር ራሳቸውን እንዲያዘጋጁ ቁርአን ላይ ያሳስባል። ወአዕዱ ለሁም መስተጣዕቱም ሚን ቁዋ፣ ከኃይል በኩል ምትችሉትን ያህል ተዘጋጁ። ከዝግጅቱ ውስጥ የቁል ኢብኑ ዓሹር ፊ ተፍሲሪ አንደኛው አካላዊ ብቃት ነው። ሙእሚን ተክለ ቁመናው ያማረ፣ ጡንቻው የፈረጠመ፣ ኃላፊነትን መሸከም የሚችል፣ የህይወትን ውጣ ውረድ ስንክሳር ማለፍ የሚችል፣ የሸሪዓውን ድንጋጌዎቹን በብቃት መተግበር የሚችል እሱ ነው አላህ ቁርአን ላይ የጠቀሰው ሙእሚን። ወአዕዱ ለሁም ተዘጋጁ፣ መስተጣዕቱም ሚን ቁዋ፣ ከኃይል በኩል ራሳችሁን አደራጁ። ሌላውን ለመንካት አይደለም። ቱርሂቡነ ቢ ዐዱወላሂ ወዐዱወኩም፣ የሚተናኮልህ በክፉ ሚያይ ካለ የማትደፈር ሆነ ትታየዋለህ። ጠንካራ ቁመና ያለውን ሰው በእርግጠኝነት ሞባይል ቀምተው ታይሮጥ አሳዶ እንደሚይዛቸው ስለሚያውቁ አላሁ ስብሓነሁ ወተዓላ በኒ እስራኤሎች ባቀረቡት ጥያቄ መሰረት ጃሉት የሚባለውን በጣም ጠንካራ ግዙፍ ግለሰብ ጦር ሰብቆ የተነሳን ግለሰብ ለመዋጋት አላህ አንድ ጀነራል መሃላቸው እንዲመርጥ ጥያቄ አቀረበ። አላህም ጣሉት የሚባለውን ሰው መረጠ። በኢኮኖሚ ትልቅ ሰው አልነበረም፣ የተከበረ ፋሚሊም ቤተሰብ አልነበረም። እሱም መረጠውና ወዛደሁ በስጠተን ፊል ዒልሚ ወልጅስም ይላል። መረጠውና የሊደርሺፕ ኳሊቲ ሰጠው፣ ዕውቀትንም ዘረጋለት ይላል። በስጠተን ፊል ዒልም፣ የአመራር ብቃት፣ የጦርነት ስትራቴጂ የመንደፍን ብቃት አላህ ሰጠ። እሱም አልበቃውም፣ የጦር ዋና ጀነራል መሪ ነው። ወበስጠተን ፊል ዒልሚ ወልጅስም፣ አካሉንም ለጠጠው ይላል አላህ። ጡንቻዎቹ ያማሩ፣ ቁመናው የተስተካከለ አድርገው አላህ። እስልምና አንድ ሙእሚን ለወደፊት ለሚገጥሙት የህይወት ኃላፊነት ጠንካራ የሆን ዘንድ ይፈልገዋል። ትጉ፣ ንቁ፣ አስተዋይ፣ ፈጣን፣ አክቲቭ የሆን ዘንድ እስልምና በእምነቱ አስተምሮቹ ላይ በተደጋጋሚ ቀስቅሷል። ነቢዩ ዓለይሂ ሰላቱ ወሰላም ማ ዩሲቡል ሙስሊመ አው ሙእሚነ ሚን ነሰብን ወላ ወሰብን፣ አንድም ሙእሚን እኮ የሚያገኘው ድካም ካለ ወንጀሉ ከሚጠረግለት አንዱ መንገድ ነው አሉ ዑለማዎቹ። ምን አሉ? ሰውየው አካላዊ እንቅስቃሴ ሲያደርግ የሚወጣው ላብ የሚያገኘው ድካም ወንጀል ከመጠረጊያዎቹ ውስጥ አንዱ ነው። ምን ነው ነሰብ ተብሏል? የትኛውም አይነት ድካም፣ በሥራ ይድከም፣ በስፖርት ይድከም፣ አላህ ዘንድ ወንጀል የሚታበስለት